ገና ህፃን እያለ ሚዲያ ላይ መውጣቱ አሁን ለገባበት የአእምሮ መቃወስ ምክንያት የሆነው ጀስቲን ቢበር አደገኛ ሱሶችና በህይወቱ የገቡ መርዛማ ሰዎች የማይጠፋ ጠባሳን ጥለውበት አልፈዋል። ዛሬም ስለ ጀስቲን አስተዳደግ፣ ስለ ፍቅረኞቹ እንዲሁም አሁን ለገባበት የጤና ችግር ምክንያቶቹን እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ጀስቲን ድሪው ቢበር የተወለደው ማርች 1 1994 ካናዳ ውስጥ ነበር። ወደ ሙዚቃ የገባውም ገና በህፃንነቱ ሲሆን ፒያኖዎችንና የተለያዩ የሙዚቃ መሳሪያዎችን ሲጫወትም እናቱ ቪዲዮ እየቀረጸች ዩቲዩብ ላይ ተለቀው ነበር። በዚህም በጣም እየታወቁ መጡ። ከዚህ በኋላም ስኩተር ብራውን የተሰኘ ሰው ታለንቱን በማየቱ ፐርፎርም እንዲያደርግለት ይጋብዘዋል። በጊዜውም ኦሸርም አብሮ ነበር። ትንሽ ቆይቶም ለሪከርድ ሌብላቸው ያስፈርሙታል። የጀስቲን ሙዚቃዎች ለመታወቅ ብዙም ጊዜ አልወሰዱበትም። በአንዴ የሰዎችን አቴንሽን ስበው ብዙ አድናቂዎችን አፈራ። የጀስቲን ችግሮች የሚጀምሩትም ገና በዚህ ጊዜ ነበር። የ16 ዓመት ታዳጊ ያለ አንዲት የ19 ዓመት ሴት አዲስ የወለድኩት ልጄን ከጀስቲን ነው ብላ በየኢንተርቪው እየዞረች ትናገራለች። በዚህ የተደናገጠው ጀስቲንም ይህችን ሴት አይቷት እንኳን እንደማያውቅ ይናገራል። እሷ ግን ምንም ሳታፍር የልጅ አባት ጀስቲን ነው፣ የአባትነት ግዴታውን ይወጣ እያለች እያለቀሰችም ጭምር ትናገራለች። ከዛም ኢንተርቪው የሚያደርጋት ሰውም ጀስቲን ገና የ16 ዓመት ታዳጊ ነው፣ አንቺ ደግሞ የ19 ዓመት፣ ስለዚህ አሁን ያልሽው ነገር እውነት ከሆነ በሕግ እንደሚያስጠይቅሽ አታውቂም ብሎ ነገሩን ወደ ራሷ ያዞርባታል። በጊዜው እንደተረጋገጠውም ልጅቷ ለገንዘብ ብላ ጀስቲንን ያላግባብ እንደወነጀለችው ሲሆን ይህንን ግልጽ ለማድረግም ጀስቲን የዲኤንኤ ምርመራ አድርጎ ልጁ የእሷ አለመሆኑን አረጋግጧል። ገና በ16 ዓመቱ እንደዚህ አይነት አጣብቂኝ ውስጥ የገባው ጀስቲን በዚህ ብቻ ግን አላበቃም። በ2009 ኦሸር ጀስቲንን ከዲዲ ጋር ያስተዋውቀዋል። መቼም ዲዲን ታውቁታላችሁ። በሚያዘጋጃቸው ሰይጣናዊና የብልግና መጨረሻ በሞላባቸው ፓርቲዎቹ ምክንያት በቀረበበት ክስ በአሁኑ ሰዓት እስር ቤት ውስጥ ይገኛል። በጊዜውም በጀስቲንና በዲዲ መካከል የ24 ዓመት ጋፕ ያለ ሲሆን ዩቲዩብ ላይም ስለሚያዘጋጁት ፓሪ እየተናገሩ ለቀዋል። በዚህ ጊዜም ነበር ዲዲ የ15 ዓመት ታዳጊውን ጀስቲንን ማስጨነቅ የጀመረው። አንድ ሾው ላይም ጀስቲን ዲዲ ላምበርጊኒ እና ቤት እንደገዛለት የተናገረ ሲሆን ዲዲ ግን እንደዚህ አይነት መረጃዎችን በሚስጥር እንዲጠብቅ ይነግረዋል። በዚህ ጊዜም ብዙ ሰዎች የ15 ዓመት ታዳጊ ለምን ብቻውን የ24 ዓመት ሰው ጋር ይሆናል እያሉ እናቱን ልጇን እንድትጠብቅ ይነግሯት ነበር። በሌላ ቪዲዮ ደግሞ ዲዲ ጀስቲንን ለምን ብዙ ጊዜ ሳይገናኙ እንደቆዩና ለምን እንደሚርቀው ፊት ለፊቱ ካሜራ አስቀምጦ ሲያስጨንቀው ይታያል። ጀስቲንም 21 ዓመት ሲሞላው ከዲዲ ጋር ልደቱን ያከበረ ሲሆን ዊርድ በሆነ መልኩም ሲነካኩ ብዙ ቪዲዮዎች ወጥተዋል። ነገር ግን ዲዲ በዚህ ብቻ አላበቃም። የጀስቲን የ2014 እና የ2015 ልደቶቹ ላይም የተገኘ ሲሆን በዚህም የሁለቱ ግንኙነት ጥርጣሬ ውስጥ እየገባ መጣ። ብዙዎችም ጀስቲን ላይ የጾታዊ ጥቃት እየደረሰበት ነው እያሉ ያወሩ ነበር። በዚህም ጀስቲን በብዙዎች መጠላት ጀመረ። በአንድ ወቅትም ሰዎች ቤቢ የተሰኘው የጀስቲን ሙዚቃ ላይ ዲስላይክ የማድረግ ዘመቻ ጀምረው የነበረ ሲሆን ጀስቲን ገና ሕፃን ስለነበር ምንም ነገር መወሰን አይችልም። ጀስቲንን አሁን እንደዚህ መስሎ ስትመለከቱት በቅርብ ችግር አጋጥሞት ወይንም ታሞ ነው ልትሉ ትችላላችሁ። ነገር ግን ጀስቲን ገና ከህፃንነቱ ጀምሮ ሚዲያ ላይ ስለነበርና ቀን በቀን ሶሻል ሚዲያ ላይ ስለሱ ስለሚወራ ከባድ ጭንቀት አለበት። ይህንን ወደ መጨረሻ በደንብ ነግራችኋለሁ። እናቱንም ብዙ ሰዎች አሁን ላለበት ማንነቱ ተጠያቂ ያደረጓት ሲሆን እሷም የራሷ የሆኑ የአእምሮ ችግር ገጥሟት እንደነበረና መወሰን እንደማትችል አንድ ኢንተርቪው ላይ ተናግራለች። ቢሆንም ግን ሰዎች ልጇን ለኦሸር እና ለዲዲ ለመሳሰሉ ሰዎች ገና በህፃንነቱ አሳልፋ በመስጠቷ በጣም ወቅሰዋታል። አሁን ደግሞ ስለ ሚስቱ ልንገራችሁ። በአሁኑ ሰዓት የጀስቲን ሚስት የሆነችው ሄሊ ገና ሳይተዋወቁ በፊት አድናቂው ነበረች። አድናቂ ስላችሁ አልፎ አልፎ ሙዚቃዎቹን የምታዳምጥና ድምፁን የምትወድ ሳይሆን በሄደበት ሁሉ እየተከተለች የሚያደርገውን ነገር የምታጠናና የምትከታተል ነበረች። አንድ ቀን ጀስቲን ሾው ካቀረበ በኋላ አባቷ ጀስቲንን ያገኘውና ልጁን ሄሊን ያስተዋውቀዋል። አባቷ ስቲቭ በጊዜው በሆሊውድ በጣም የሚታወቅ በመሆኑ ጀስቲን ጋር ለመገናኘት ብዙም አያክተውም። በሌላ ቀንም የጀስቲን የቶዮታ ፐርፎርማንስ ላይ በድጋሚ ጀስቲን ላይ አፍጥጣ የምትታይ ሲሆን በ2011 ደግሞ የጀስቲን ከፍተኛ ሬት በተሰጠው ኔቨር ሴይ ኔቨር በተሰኘው ፊልሙ ላይ ከርቀት ጀስቲንን እየተመለከተች ፎቶ ይወጣል። በጊዜውም ስቲቭን ፎቶን እንነሳ ይለውና ለመጀመሪያ ጊዜ ጀስቲን እና ሄሊ አንድ ላይ ፎቶ ይነሳሉ። ሄሊ ለጀስቲን ያላት ፍቅርም ከሴሊና ጋር ያለውን ግንኙነት እያሻከረ መጣ። የተለያዩ ጀስቲን እና ሴሊና ያሉበት ጋዜጦች እየያዘችም
ፎቶ የምትፖስተው ሄሊ ሆን ብላ ጀስቲንን ከሴሊና ለመቀማት ነበር። በ2012ም ሴሊና እና ጀስቲን አንድ ፊልም ለማየት ሲኒማ የሄዱ ሲሆን ሄሊን በድጋሚ ሁለቱን እየተከታተለች ነበር። ይህ ሁኔታም ቆይቶ ከሴሊና ጋር ፉክክር ውስጥ ያስገባታል። በዚህም ሴሊና ለብሳ የተነሳችውን ፎቶ በትንሽ ቀናት ውስጥ ሄሊ ከየትም ፈልጋ ለብሳ ትፖስታለች። ብዙዎችም ይህንን እያስተዋሉ ሲመጡ ሄሊን ቀናተኛ በማለት ይጠሯት ነበር። ይህ በጣም የሚያስጠላ ባህሪ ግን በ2015 ተጠናክሮ የቀጠለ ሲሆን ሴሊና ከጆሮዋ ዝቅ ብሎ አንድ ሌተር ጂን የመሰለ ንቅሳትን ትነቀሳለች። ይህንን የተነቀሰችውም በታናሽ እህቷ ግሬሲ ስያሜ ነበር። ይህንን የተመለከተችው ሄሊም ከ2 ሳምንት በኋላ ይህንን ንቅሳት ተመሳሳይ ቦታ ላይ ትነቀሳለች። ለዚህ ምክንያት ስትሰጥም አንድን ጆርጂ የተሰኘች የፓስተር ልጅን ለማስታወስ ነው ብላ ትዋሻለች። የሴሊና እና የጀስቲን ግንኙነት እየሻከረ የመጣ ሲሆን ይህም ለሄሊ በጣም ተመችቷት ነበር። ትንሽ ቆይታም ሄሊ ከጄነር ፋሚሊ ጋር እየተቀራረበች ስትመጣ ጀስቲንን ማግኘት ቀላል ሆነላት። ምክንያቱም ጀስቲን ከጄነር ፋሚሊ ጋር በጣም ጥብቅ ግንኙነት ነበረው። በዚህም ጀስቲን እና ሄሊ አንድ ላይ መታየት የጀመሩ ሲሆን በግልጽ ግን ያላቸው ግንኙነት ይፋ አልተደረገም። አዲስ ዓመት ላይም የጄነር ፋሚሊ ከሴሊና ጎሜዝ ጋር በመሆን ወደ ዱባይ ለመዝናናት ይሄዳሉ። ብዙዎችም እንደሚሉት ይህንን ያደረጉት ሴሊናን ከጀስቲን ለማራቅና ሄሊና ጀስቲን በደንብ እንዲቀራረቡ ነው ይላሉ። በዚህም ሄሊና ጀስቲን በጣም እየተቀራረቡ እንዲሁም የተለያዩ የፍቅር ፎቶዎች በሄሊ በኩል ይወጣሉ። ነገር ግን የሁለቱ ግንኙነት አወዛጋቢ ነበር። ከ2015 እስከ 2018 ብዙም ባይባልም ከሄሊ ጋር በደንብ ተቀራርቦ የነበረው ጀስቲን በ2018 ግን ከሴሊና ጋር ግንኙነት እንደጀመሩ የተለያዩ መረጃዎች ይወጣሉ። ነገር ግን ከወራት በኋላ ጀስቲን ከሄሊ ጋር በይፋ ይጋባሉ። በዚህም ሄሊ ቢበር የተሰኘችውን መጠሪያ አግኝታለች። ጀስቲን ሄሊን በማግባቱ በብዙዎች የሴሊና አድናቂዎች እየተወቀሰ የነበረ ሲሆን አሁንም ድረስ ግን አንድ ላይ ሆነው ቀጥለዋል። አሁን ደግሞ ጀስቲን ስለገጠመው የአእምሮ ችግር ልንገራችሁ። ጀስቲን ገና ከህፃንነቱ ጀምሮ ለሚዲያ የተጋለጠ በመሆኑ የልጅነት ጊዜውን እንደ ህፃን ተጫውቶ ወይንም ተሯሩጦ ሳይሆን ያደገው በየኢንተርቪዎች እና በየኮንሰርቶች ብዙ ፍቅር እየተሰጠው ነበር ያደገው። ታዲያ ይህ ምን ችግር አለው ካላችሁ ይህንን ቪዲዮ እዩ። ጀኒ የተሰኘችው አክተር እና ሞዴል ምን እንደምታደርግ ተመልከቱ። በዚህም ጀኒ በሌላ ኢንተርቪው ለምን ይህንን አደረግሽ ስትባል እንደ ቀልድ እንደሆነና ጀስቲንን ያገኘችበትን አጋጣሚም ለመጠቀም እንደሆነ ተናግራለች። በድጋሚ በ2011 አንድ አዋርድ ላይ ጄምስ ጀስቲንን ለማማለልና ለማሽኮርመም ሲሞክር እንመለከታለን። ቀደም ብሎ የጠቀስኳቸውንና አሁን የነገርኳችሁን የመሳሰሉ ነገሮች ጀስቲንን ዲፕሬሽን ውስጥ ያስገቡት ሲሆን ከዚህም ለመደበቅ የምርጥ አርቲስቶችን ህይወት ያበላሸውን ሱስ ይጀምራል። ከዚህ በኋላም ለሚያገኘው ማንኛውም አይነት አስተያየት ግድ የማይሰጠው ጀስቲን የሱሱን ደረጃ እያሰፋውና ብዛቱን እየጨመረ ሄደ። በዚህም በተለያዩ ጊዜያት ጠጥቶ ሲነዳ እየተያዘ የታሰረ ሲሆን አንድ ቀን እንኳን ሚያሚ ውስጥ መንጃ ፈቃዱ ኤክስፓየር አድርጎ ሲያሽከረክር ይያዝና ምርመራ ሲከናወንበት በውስጡ የተለያዩ የፕሪስክሪፕሽን ድራጎችን እንደወሰደና መጠጥ እንደጠጣ ይረጋገጥበታል። በዚህም ለ10 ሰዓታት በእስር ቆይቶ በ$2500 ዋስ ይለቀቃል። የጀስቲን የሱስ ጉዞ ግን በዚህ ብቻ አላበቃም። አደገኛውና በሂፕሆፕ ወርልድ ታዋቂ የሆነውን መጠቀም ይጀምራል። ይህ ድራግ ለተለያዩ አርቲስቶች ሞት ምክንያት የሆነ ሲሆን ዋናዎቹ የዚህ ድራግ አስተዋዋቂ ከሆኑት ከነ ሊል ዋይን ጋርም ጀስቲን መቀራረብ ይጀምራል። የጀስቲን ቢበር ጋርዶች ሌሊት ሁሌም በስርዓት መተንፈሱን የሚከታተሉት ሲሆን ለዚህም ምክንያቱ ድራጉ አደገኛ በመሆኑ በድንገት ሊገለው ስለሚችል ነበር። ከዚህ በኋላ የዚህ ድራግ ዋነኛ መስሪያ የሆነው መድኃኒት በተለያዩ አካባቢዎች እንዲታገድ ይሆናል። አንዳንድ ራፐሮችም ለዚህ ድራግ መታገድ ምክንያት ጀስቲን በጣም አቴንሽን እንዲያገኝ ስላደረገው እንደሆነ ይናገራሉ። ሆኖም ቀረም ግን ይህ ድራግ ጀስቲን አሁን እያሳየው ላለው ባህሪና ማንነት ዋና ማሳያ ሲሆን የተለያዩ ፓፓራዚዎች ሲቀርጹትም በጣም ተናዶ እንዲተውትና የራሳቸውን ኑሮ እንዲኖሩ ይነግራቸዋል። ጀስቲን ከቅርብ ጊዜ ወዲህ በግልጽ በአለባበሱና በጸባዩ ላይ ምልክቶች ይታዩ እንጂ ሱስ ከጀመረ ጊዜ ጀምሮ ኖርማል ሰው አልነበረም። ገና በህፃንነቱ ወደ እውቅና የመጣው ጀስቲን አሁን ግን የአእምሮ ጤናውን አጥቶ ቢገኝም በቅርቡ ግን 7ኛውን የስቱዲዮ አልበሙን ስዋግ በተሰኘ ስያሜ አውጥቷል። ጋይስ እንግዲህ የጀስቲን ቢበር ታሪክ ይህንን ይመስል ነበር። በቀጣይ በማን አርቲስት ወይም ራፐር ልስራላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑ።